ዝግጁ ናችሁ? ሁለት አነጋጋሪ የሆኑ እንዲሁም ደግሞ አዳዲስ መረጃዎችን በአልበሙ ዙሪያ ይዤላችሁ መጥቻለሁ። እናንተ ግን አልበሙን ለመቀበል ዝግጁ ናችሁ ወይ? እጅግ በጣም መነጋገሪያ የነበረው እንዲሁም ደግሞ ከ9 ዓመታት ቆይታ በኋላ ለአድማጭ እንዲሁም ደግሞ ለአድናቂዎቹ አዲስ የሆነ አልበምን ይዞ የመጣው ቴዎድሮስ ካሳሁን በነገው ዕለት ይለቀቃል የተባለው ኢትዮሪካ የተባለው አልበም እንግዲህ በርካቶች በጉጉት እንዲጠብቁ አድርገውታል። በርካታ አድናቂዎች እንዲሁም በተጨማሪ ደግሞ በኢትዮጵያ ኪነ ጥበብ እንዲሁም ደግሞ የሙዚቃው ዘርፍ ጉልህ የሆነ አሻራ ማሳረፍ የቻለው አርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ አልበሙ በነገው ዕለት እንደሚለቀቅ ተነግሯል። ከዚህ ቀደምም በሰዋሰው መልቲሚዲያ የሚለቀቅ ተነግሮ የነበረ ቢሆንም አለመግባባቶች ምክንያት ማለት ነው ሁለቱ በስምምነት ውላቸውን በማፍረስ ማለት ነው ቴዲ አፍሮ በራሱ የዩቲዩብ ቻናል እንዲሁም ደግሞ የተለያዩ የሙዚቃ ማዳመጫ የተለያዩ ማህበራዊ ሚዲያዎች ላይ ማለት ነው እንደሚለቀቅ ጭምር ይፋ ተደርጓል። በርካታ አድናቂዎቹ በሰዋሰው መልቲሚዲያ መለቀቁን በተመለከተ የተለያዩ አስተያየቶች ጭምር ሲሰጡ እንደነበረ የሚታወስ ነገር ነው። በነገው ዕለት ሐሙስ ሚያዝያ 8 ማለት ነው በራሱ የዩቲዩብ ቻናል ጨምሮ በተለያዩ ማህበራዊ ሚዲያዎች ላይ ይለቀቃል ተብሎ እየተጠበቀ ይገኛል። እናንተስ ሙዚቃውን ለመቀበል እንዲሁም ደግሞ ለማዳመጥ ምን ያክል ዝግጁ ናቸው? እንዲሁም ደግሞ የተሰማችሁን ሀሳብ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች አሁን መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።